አዲስ የገባውበት ትምህርት ቤት ውስጥ ዩኒፎርም መግዛት አልቻልኩም። ከዛ አሁን ለምደውልላት ልጅ አማከርኳት ዩኒፎርም እንደሌለኝ። ከዛ ዩኒፎርም ፈልጋ አምጥታ ሰጠችኝ ማለት ነው። እሱን እናመሰግናታለን። በጣም ነው ማመሰግነው። በጣም ወድሻለሁ። እግዚአብሔር ያክብርሽ ልልሽ ነው የደወልኩት። ወይኔ በስማማንችነት በጣም ትልቅ ሰው ነሽ። እዚህ ልሻል ለደስሽል እና ከብሮተን ፓንት ሳላደርግ ወጥቼ ኮፍያ አድርጌ በቃ ዲያስፖራ እኮ ነው መሲማሪያ ነው። በቃ ማረሰው ነገር አንዴ ከድሬዳዋ የሆነ ጫማ አስመጥቼ ከስሩ ጎማ ነውና ይጮሃል። እና የሆነ ቢሮ ስንገባ ጫማው ጎማው ምን ይጮሃል። ከዛ አውልቂው ወይ እኔማ ውለታሽን አስቤ ላመሰግንሽ ነው የደወልኩት። ምን ውለታ ነበረብሽ ደግሞ? የሆነሽ ባለሱቅ ትዝ ይልሻል? ሰላም ስትለኝ ሞቅ አድርጋ ዞር ብለሽ ደግሞ እንዳትበደሪያት። የእውነት ፖድካስት ቤተሰቦች ዛሬ በአዲስ ቪዲዮ በጣም ቆየት ብያለሁ ፖስት ካደረኩኝ። እኔ ስንፍና አለብኝ ዩቲዩብ ላይ በተደጋጋሚ ቪዲዮ ፖስት ማድረግ። ግን እናንተ ሰብስክራይብ ካደረጋችሁ ካበረታታችሁኝ ግን ቶሎ ቶሎ ቆንጆ ቪዲዮችን ፖስት ማድረግ እጀምራለሁ። ሰብስክራይብ አድርጎ ሼር አድርጎ። ዛሬ በህይወቴ ውስጥ እንግዲህ በጣም ብዙ መልካም ነገር ያደረጉልኝ ጓደኞች አሉኝ። የድሮ ጓደኞቼ ጋር ደውዬ ያደረጉልኝን ነገር እየነገርኳቸው አመሰግናቸዋለሁ። እናንተም ደግሞ ከዚህ ቪዲዮ ሜቢ መልካም ነገር ያደረጉላችሁ ባለውለታችሁን ሰዎች እየደወላችሁ ማመስገን ትልቅ ነገር ነው። የትም ቦታ ላይ ብትደርሱ እነዛ ሰዎች በህይወታችሁ ትልቅ አሻራ እስካሳረፉ ድረስ መመስገን አለባቸው። አሁን ምደውልላት ጓደኛዬ ኤደን ትባላለች። እሷ ኤሌክትሪካል ተማሪ ነበረች፣ እኔ ሲቪል ተማሪ ነበር። ዩኒቨርሲቲ በመማርበት ጊዜ በጣም ባለውለታዬ ነበረች። በጣም ነው መወዳት። በህይወቴ ካጋጠሙኝ ሰዎች ካጋጠሙኝ ጓደኞች እጅግ በጣም ትዕግስተኛ፣ እንደሷ የታገሰኝ ሰው የለም በዚህ ምድር ላይ። ሰው ፊት ምናምን ተናግሪያት ምናምን ዶርም ስትመጣ ራስሽን አመመሽ ምናምን ብላ የምትንከባከበኝ ጓደኛዬ ነበረች። ሎከር ውስጥ ያሉትን ልብሶቿን በሙሉ ለብሳለሁ። የእሷ እቃዎች በሙሉ የኔ ናቸው። ከቤት የሚመጣላትን ነገር በሙሉ እኩል ነው የምንጠቀመው፣ እኩል እና የኔ የአንቺ የሚባል ብርና ገንዘብ እንትን ካልሲዋን እጠቀማለሁ፣ ልብሷን እጠቀማለሁ፣ ሎሽኗ፣ ሽቷ ምንም ነገር ነው ማይቀረኝ። እና በጣም የምወዳት ጓደኛዬ ነበረች። ሰው ደውዬ ያንን ጥሩ ጊዜ አንስቼ አመሰግናታለሁ። አራንሺ እባክሽ አታዋርጂኝ። ኤደን ስልኬ ካርድ ነው። አንቺ ካርድ ሲዘጋብኝ መልሰሽ አትደውይም? ጽዮን ነኝ። በዚህ ጠራራ አይነት ሲሆን ሚስኮል የምታደርጊው እኔማ መልሼ ልደውል ነበር። እንዴት ነሽ? ስሚ ወይ ልበደር ነበረ። መበደር ደግሞ የተመረቅንበት ጉዳይ ነው ታውቂያለሽ አይደል? እኔ ትቻለሁ። አብዲ ትዝ አለሽ? የትኛው? የአብዲ በጠላ ተከለለን የምናልፈው እንትን ዝፖይ ስትራቴ ሰርተን የፈዞን ብር መክፈል አቅቶን በዝናብ ይሮጥ። አንድ ቀን እንኳን እኮ እዛ ተመለሰሽ ብትሄጂ ራቁትሽን ነው የምትመለሺው። ልንመረቅ ስንል ያለው መፈክር ትዝ ይልሻል? እኛ ልንመረቅ እንችላለን፣ ብድር ይቀጥላል። ለማንኛውም ማለት ነው ከአንቺ ጋር ቁም ነገር ማውራት ቢከብደኝም በጣም ነው ማመሰግነው መወድሽ እና ማለት ነው በህይወቴ ከገጠሙኝ የሴት ጓደኞች እንዳንቺ ትዕግስተኛ ሰው አይቻላቅም። ጌታ በጣም ነው መወድሽ። እና ስሚ ካልሲሽን ሁሌ እየወሰድኩብሽ ትዝ ይልሻል? አልጋ ስር የምትደብቂው ብቻ። ለማንኛውም እቃዎችሽን እንደራሴ እቃ ልብሶችሽን እንደራሴ ልብስ እየለበስኩኝ ዩኒቨርሲቲ ውስጥ ፏፈሽ ስላልኩባቸው አመሰግናለሁ። በጣም መወድሽ ጓደኛዬ ነሽ። አመሰግናለሁ። ለማንኛውም ከልብሽ ከሆነ ከልብሽ እንደሆነ አውቃለሁ። ለነገሩ አውቃለሁ። እሺ ስሚ አንድ ገጠመኝ። እሺ አንድ ማትረሹ እሺ የሚያስቅሽን ነገር ንገሪኝ ደግሞ ሌላ። ውይ እኔ የማይረሳኝ ማለት ነው ትዝ ይልሻል? ልደትሽን ልናከብር ወጥተን ፓንት ሳላደርግ ወጥቼ ኮፍያ አድርጌ
በምን ምክንያት እንደሆነ አላውቅም ብቻ ፓንት ሳላደርግ በጣም ዘንጬ እንደ ዲያስፖራ ምናምን የወጣሁት ቁምጣ ኮፍያ ምናምን አድርጌ ክትፎና በየአይነቱ ሰው እኔ እኮ በጣም ያሳቀኝ ማለት ነው። ማርያምን በጣም ያሳቀኝ ሰው እንዴት ክትፎና በየአይነት አንድ ላይ የማይሄድ ምግብ ያዛል? ሴትዮዋ ሂሳብ አምጡ እንጂ ልወጣ ነው ስትል እሺ እንዴት አገሽኝ ነው አሁን ዛሬ ኬት ብሎሽ ነው ሴሪ ማርያም እኔ እውነት ለቀረጻ ነበር ግን የደወልኩልሽ ማለት ነው። በቃ በጣም ነው የምወድሽ እግዚአብሔርን በቃ ቁም ነገር ማውራት አልችልም ከአንቺ ጋር ለማንኛውም ከዘጋሁት በኋላ አወራለሁ። ቻው አመሰግናለሁ። ባይ በጣም ወዳት ጓደኛዬ ናትና ዩኒቨርሲቲ ውስጥ ያላሳለፍነው ነገር የለም። እኔና እሷ ተያይዘን በኮሪደሩ በኩል ከመጣን ጓደኞቻችን የለኝም በሺ ሊበደሩ ነው ከእሷ ጋራ በቃ በአይ ነው የምንግባባው። እኔና እሷ አብረን ቁጭ ብለን ሰዎች እንደዚህ ምናምን ማለፍ ምናምን ይከብዳቸዋል ባይዘው ማለት ነው። በቃ ይተርቡናል ምናምን ብለው ያስባሉና እና አንዴ ማለት ነው ምግብ ኮንትራት በልተን ከዛ ማለት ሴሚስተሩን ሙሉ ኮንትራቱን በልተን አልከፈልንም። ከዛ መጨረሻ ላይ እዳችን ሲደመር በጣም ብዙ ነው። ኮስት ሼሪንጋችንን ደግሞ እናጠፋዋለን ውጪ። ከዛ ሴትዮዋ ከዶርማችን ወደዛ ነበረችና መጨረሻ ላይ ሻንጣ ይዘን ስንወጣ ፓስተር ምናምን ሰጠን። ከዛ ዝናብ ዘነበ። ዝናብ ሲዘንብ ስም ያልበ ዝናብ ካባራ ሴትዮዋ ወጣ ቼክ ታደርጋለች። አሁን ዝናብ ስለሆነ ውስጥ ትገባለች። በዝናብ እንሮጣለን። ትልቁን ሻንጣ ይዘን ማለት ነው የተማሪ ትልቅ ሻንጣ ይዘን በዝናብ ተማሪ ፊት ላለማወር ከሷ ጋር በመሆኔ ብዙ ነገሮች በቃ የሳቅ ሆነውልኛልና ኤዱዬ አመሰግናለሁ በጣም ማለት ነው። እስቲ እናንተም ደግሞ ከጓደኞቻችሁ ጋር ስትሆኑ ይሄ በቃ ሳቅ ብቻ የሚፈጥሩ ጓደኞች አሉ። አሁን እኔ ላመሰግናት ደውዬ ራሱ ማመስገን አልቻልኩም። በቃ እኔና እሱ ከተያየን እስከምንለያይ ድረስ እንስቃለን። እስከምንለያይ ድረስ በቃ ሰው ላይ ሙድ እንይዛለን፣ ተፈጥሮ ላይ ሙድ እንይዛለን፣ ራሳችን ላይ ሙድ እንይዛለን። በቃ መሳቅ ብቻ ችግራችን ላይ ሙድ እንይዛለን። እና እንደዚህ አይነት ጓደኛ ካላችሁ እስቲ ኮሜንት ላይ እየጻፋችሁ ኦር ደግሞ እየደወላችሁ እናንተም ተመሰጋገኑ። አሁን የምደውልላት ፋሽን ዲዛይነር ነች። አብረን ነበር የተማርነው። ያን ያህል ትውውቅ የለንም፣ በአይን እንተዋወቃለን። ከዛ አዲስ አበባ ስመጣ ደግሞ ቤት ስከራይ ምናምን ገንዘብ አልነበረኝም። ከዛ አንሶላ መግዛት፣ ፍራሽ መግዛት ምናምን በቃ አፎርድ ማድረግ አልችልም ነበር። ከዛ ስራ ምናምን እንዴት የት ሄጄ መስራት እንዳለብኝ ምናምን በቃ እሷ የአዲስ አበባ ላይ ስለሆነች ደወልኩላት ምናምን ነገር አማከረችኝ። ከዛ ቤት ተከራይቼ መኖር ከጀመርኩኝ በኋላ ብዙም ልብስም ራሱ ትንሽ ነገር ነበረኝ። ከዛ ቢጃማ የሌሊት ቢጃማ አንሶላ ምናምን ከቤቷ አምጥታ ሰጥታኝ ነበር። አሁን ደውዬ እስቲ በጣም ረጅም ጊዜ ሆኖኛል ካናገርኳት። እነዛን ደግሞ እናመሰግናለን። እሷ እንደዚህ ቀልደኛ አይደለችም፣ ሲሪየስ ናት። አሁን ፋሽን ዲዛይነር ናት። ከኤደንስ ሃይ ማኪ ሃይ እንዴት ነሽልኝ? መቼም አረሳሽኝማ፣ ስልኬ አልጠፋብሽም። ሁሌ እደውልልሻለሁ እያልኩኝ ምናምን በቃ ታውቂያለሽ ምን ያህል ባለውለታዬ እንደሆንሽ፣ በጣም እንደምወድሽ። እኔ አዲስ አበባ መጥቼ ምናምን እንትን ይሄ ዘፍነሽ ጋር ያለው ካፌ ምን ነበረ መጀመሪያ ተገናኝተን ስለ ስራ ምናምን ያወራሽኝ? አዎ ሳራ ጋር ኔክስት እንትን ሴልስ ምናምን ሞክሪ እያልሽኝ ከዛ ተደውሎልኝ ምናምን እግዚአብሔር አየሽ መልካም ነው ምናምን ብለሽኝ ከዛ እኮ ሌላም ስራ አስገባሽኝ አይደል? የሆነ ኖ ሪል ስቴት ላይ ምናምን አፕሊኬሽን ማስሞላት የዞርሽ ምናምን ብቻ እሱንም ካናል ፕላስ ምናምን ካናል ፕላስ ዲሽ መሸጥ ምናምን እሱንም በአንቺ በኩል ነው የሰራው እና ሁሉንም የስራ መስመር ያሳየሽኝ አንቺ ነሽ። በጣም አመሰግናለሁ። ሲጀምር ታታሪ ነሽ አልኩኝ። የኔ ቆንጆ ብቻ በህይወቴ ውስጥ መልካም ነገሮችን ያደረጉልኝ ሰዎች ሁሌም ማረሳቸውም። በጣም ነው የማመሰግነው። እና ቤት ተከራይቼ አንሶላ ራሱ አልነበረኝም። ትዝ ይልሻል ቦሌ ማተሚያ ጋር ቢጃማ እና አንሶላ ምናምን ሰተሽኝ
እና በጣም መልካም ነገር ነው ያደረግሽልኝ። ጀስት የቅርብ ሰዎች እንኳን በእንደዚህ አይነት መንገድ አንዳንዴ ሰው አንደርስታንድ አያደርግሽም። ያን ያህል እንኳን ጓደኛና ቅርበት ባይኖረንም መልካም ነገር አድርገሽልኛልና በጣም ነው ማመሰግነው። በጣም እወድሻለሁ። እግዚአብሔር ያክብርሽ ልልሽ ነው የደወልኩት። ወይኔ በስመ አብ አንቺ እውነት በጣም ትልቅ ሰው ነሽ። ግን ምንም እኔ እኮ ይሄን ያክል ያደረኩልሽም አደረኩልሽም የሚባል አይደለም። አዎ ግን ለእኔ ትልቅ ነገር ነው። አረሳው ጥሩ ነገርም አደረገ። ዋናው የእሱ ትልቅነት እንደዚህ መታየቱ እሱን ማግኘትሽ ምናምን ራሱ ትልቅ ነገር ነው እና ምንም ያደረኩልሽ ነገር የለም። ይሄን ያክል ለምስጋና የሚበቃ። እወድሻለሁ ማኪዬ። ቴሌግራም ላይ እናወራለን። እሺ እሺ ማይዲ እሺ ቴንክ ዩ ማይዲ። ያው እንግዲህ ከማኪ ጋር በጣም የቅርብ ጓደኛ አይደለችም፣ ግን ዩኒቨርሲቲ ያለውኝ የኔ ሲኒየር ነበረች። በአይን እንተዋወቃለን፣ እንግባባለን፣ ሰላም እንባባላለን። ግን አዲስ አበባ መጥቼ ስራ መስራት እንዴት እንዳለብኝ አላውቅም ነበር። ብዙ ነገር አልነበረኝም፣ ማቴሪያልም አልነበረኝም። አንሶላ መግዛት ራሱ አልችልም ነበር። ከዛ ነገርኳት ምናምን በቃ አንሶላ ራሱ መግዛት የሚችል አቅም የለኝም ምናምን ብቻ ብዙ ነገር ስላት ምናምን እሷም በቃ እኔ ቤት ትርፍ አለ እኔ ጋ ምናምን አመጣልሻለሁ ብላ አንሶላ፣ ቢጃማ፣ የቤት ምናምን የሚለበስ የቤት እቃዎች ምናምን አመጣችልኝ። ከዛ በኋላ ካናል ፕላስ ዲሽ መንገድ ላይ መሸጥ ምናምን ልጆች ይሰሩ ነበር ሴልስ ላይ። ከዛ እሱ ደግሞ ትንሽ ይጠቅምሻል ምናምን ነገር ብላኝ ደግሞ እዛ አስገባችኝ። 2 ነው 3 ስራ ምናምን ያስገባችኝ እና በጣም መልካም ሰው ናት። አመሰግናለሁ። በጣም ወድሻለሁ። የራሷ ፋሽን ዲዛይን ብዙ ስራዎችን ትሰራለች። ሜቢ ቲክቶክ ላይ ሄጄ ምናምን ላገኛትና ስራዎቿን ላሳያችሁ እችላለሁ። ብቻ በህይወቴ ብዙ መልካም ሰዎች አጋጥመውኛል። እሷ ደግሞ በጣም አንዷ ናት። ስለዚህ ማኪ አመሰግናለሁ። ወደ ቀጣይ ስልክ እንሄዳለን። አቤል የሚባል ልጅ ደግሞ አሁን ጃፓን ነው የምኖረው ብሎኛል። ግን እሱ ደግሞ አብሮኝ ካናል ፕላስ ዲሽ ምናምን በመሸጥ ውስጥ ነበር የተግባባነው እና በጣም ብዙ ጊዜ ምሳ ምናምን ይጋብዘኛል። ከዛ በኋላ በቃ ሼሪንግ ኢዝ ጉድ ምናምን ብዬ ምሳ አዝና ምናምን ፋይናሊ ብር የለኝም እለዋለሁ፣ ይከፍላል። ከዚ ታክሲ ብር ምናምን እቀበለዋለሁ ምናምን። ከዛ በቃ ጭራሽ ለእኔ መስራት ጀመረ ልጁ። የሚያገኘውን ብር ይሰጠኛል። ማረሰው ነገር አንዴ ከድሬዳዋ የሆነ ጫማ አስመጥቼ ከስሩ ጎማ ነውና ይጮሃል። ከዛ ደግሞ ስራ እንሞክር ምናምን አለኝ እና የሆነ ቢሮ ስንገባ ጫማው ጎማው ይሁን ይጮሃል። ከዛ አውልቂው ወይ ደህና ጫማ አትሽ ነው ምናምን ነገር በቃ ከዛ እንደዚህ በቃ ባብራጣቴ ነው የገባ። እንትን ጃፓን ነው ያለሁት ኢትዮጵያ አይደለሁም አለ እንጂ እሱም በጣም የሚያስቅ ብዙ ገጠመኝ ነግረኝ ነበረ። ሌላ ሰው ጋር እንደውላለን። አሁን 12ኛ ክፍል ላይ ክፍል ስማር ሐዋሳ ነበር የምማረው። ከዛ በቃ እንደዚህ እያለ እየዞርኩ የተማርኩት። ከዛ በኋላ አዲስ የገባሁበት ትምህርት ቤት ውስጥ ደግሞ ዩኒፎርም መግዛት አልቻልኩም። ዘበኞቹ ምናምን በቃ ከ1 ሳምንት በላይ በልብስ ገባው ለ1 ሳምንት መስከረም ላይ። ከዛ በኋላ መግባታችንም ያለ ዩኒፎርም ምናምን አሉኝ። ዩኒፎርም ማሰፋት አልቻልኩም። ከዛ በጣም ደብሮኝ ነበር፣ ቤት ነበር መሆኑ። ከዛ አሁን ለምደውልላት ልጅ አማከርኳት ዩኒፎርም እንደሌለኝ። ከዛ ዩኒፎርም ፈልጋ አምጥታ ሰጠችኝ ማለት ነው። እሱን እናመሰግናታለን። ማዚቲ እንዴት ነሽ? ይኸውልሽ በህይወቴ መልካም ነገር ያደረጉልኝን ሰዎች እየደወልኩኝ እያመሰገንኩኝ ነው እና የድሮ ጓደኞቼ ምናምን ብቻ በህይወቴ ባለፈው ህይወቴ መልካም ነገሮችን ያደረጉልኝ ባለውለታ ጓደኞቼን እያመሰገንኩ ስለሆነ አንቺ ደግሞ ትዝ ካለሽ 12ኛ ክፍል ዩኒፎርም አጥቼ ተባረሬ ማሰፋት የምችልበት ደረጃ ላይ አልነበርኩም። ከዛ አንቺ ዩኒፎርም ፈልገሽ ሰጠሽኝ እና እግዚአብሔር ያክብርሽ ልልሽ አመሰግናለሁ ልልሽ ነው የደወልኩት። ወዳጆቼን እያመሰገንኩ ነው። አንቺ ደግሞ መልካም ነገር ካረግሽልኝ ሰዎች መሀል አንዷ ነሽ እና 12ኛ ክፍል ላይ ዩኒፎርም ለእኔ ቢግ ዲል ነበረ። ከዛ አምጥተሽ ሰጠሽኝ። በጣም ኤክሳይትድ ነበርኩ ቤት ከገባው በኋላ። በማግስቱ የሰጠሽኝን ዩኒፎርም ለብሼ ሲሄድ ደስ ብሎኝ ነበረ እና ያንን ነገር ማድረግ ትልቅ ነገር ነው እና አልረሳውም እና አመሰግንሻለሁ። መልካም ሰዎች መበረታታት ስላለባቸው ነው። እና ሌላው ደግሞ ዶርም አብረን በምንኖርበት ሰዓት
ሳትሰለቺ የኔንም አልጋ ስላነጠፍሽ ምንም ያህል የአንቺ ንጽህና አስጨናቂ ቢሆንም ግን ወደ አንቺ ንጽህና ልታመጪን እየታተርሽ ነበረ። 12ኛ ክፍል ላይ ዩኒፎርም አጥቼ የሰጠሽኝንና በጣም ደስ ብሎኝ ነበር የዛን ቀንና ሁል ጊዜም ማስታወሰው ነገር ነበር። ስለዚህ አመሰግናለሁ ልልሽ ነው። ድምጽሽ አይሰማም ግን ከፍ አድርጊው ድምጽሽን። እሺ ቴንኪው ሳይክ ላይ ስለሆንኩኝ ነው ነፋስ እና ቴንኪው በጣም አመሰግናለሁ። መልካም ቀን ይሁንልሽ። እሺ ቴንኪው በጣም አመሰግናለሁ። አንድ ጓደኛዬ ጋር ልደውልላት ነበረ። ህይወት አቤት እንዴት ነሽ? አንቺ አለሽ እንዴ? አለሁልሽ። አንቺ ሰው አይናፍቅሽም? ኧረ ይናፍቀኛል። ከየት ታገኛለሽ? እኔማ ውለታሽን አስቤ ላመሰግንሽ ነው የደወልኩት። ምን ውለታ ነበረብሽ ደግሞ? ዩኒቨርሲቲ ላይ ምናምን መልካም ጥሩ ጓደኞቼን ደውዬ እያመሰገንኩ ስለሆነ ላመስግንሽ። ሁሉንም በቃ የሆነ አሪፍ ሞመንት ያሳለፍንበትን ጊዜ እያስታወስኩኝ መልካም ነገሮች በቃ ግቢ ውስጥ ምናምን በቃ ደስ የሚሉ የሚያስቅ ጊዜ መልካም ነገሮችን አብረሽ ያሳለፍሽባቸውን ጊዜያቶች ምናምን ታስቢበት ጊዜ አለ። ፓንቴ የሌለው ዲያስፖራ የሚለውን ነገር አንስተን ፋይል የተዘጋጣሽ በየፊርማታው መበደር እንደማይጠቅም ከይተን ካወራን ጥላ ዘርግቶ ማለፍ እንደሚያስከትል አወራሽ። በዝናብ አሯሩጦ ከግቢ እንደሚያስወጣ አወራሽ። እዚህ ፖቲካ አይተውኝ ይሆን አላየኝ። ለምንድን ነበር ግን የምንበደረው እንደዚህ? እባክሽ ሱስ ነው እባክሽ። የምር አንቺ ነሽ ደግሞ ሱስ ያለብሽ በጣም የምር። እኔማ አንዳንዴ ቡቲክ ስታይ ራሱ ብድር ብታይ ነው የሚመስለኝ። ልብሶቹ ላይ ብድር ተጽፏል እንዴ ነው የምለው እኮ። ባለሱቅ የሆነች ባለሱቅ ትዝ ይልሻል? ሰላም ስትለኝ ሞቅ አድርጋ ዞር ብለሽ ደግሞ እንዳትበደሪያት። ክትፎና በየአይነት በልተን ምን ከፍለውን ያጣነውስ? አይ እንጂ እሱን አወራሽ። ሰው በክትፎ ላይ በየአይነት ይበድር እንትን ይላል እንዴ? ጨምራ አልጠገብንም ነበር። ክትፎ በልተን አልጠገብንም። ከዛ በየአይነት ጨምረን ቢያንስ ጥብስ ይጨምራል። እንዴት ከፈልኝ? ቆይ ብሩን እሱን እንደውም ስታወሪ ማለት ነው ሰው መተማመን ጥሩ አይደለም። ሰው ተማምናችሁ ከቤት እንዳትወጡ። አውላላ ሜዳ ላይ ትወድቃላችሁ። ሰው ይጋብዘኛል ብላችሁ ሄዳችሁ ወዳችሁን አትምሉ። ኪሳችሁን ተማመኑ። ህንዶቹ አስተማሪዎች ሲያዩኝ የሚሮጡት እርግጠኛ ነኝ ቅጥያ ስምሽን ማርክ ብለውታል። ፕሬዘንቴሽንስ? እሱ ደግሞ በጥይት አለፈልሽ። እስማ የአፓረንት ፕሬዘንቴሽን ነው። የአፓረንቱ ፕሬዘንቴሽን አስተማሪውን ዩር ዋይፍ ኢዝ ቢዩቲፉል ያልኩት እኔ እኮ ግን ጌታን ልብ እኮ ካሉት እንደው አስቀሽ ስለምትወጪ እንጂ ከትምህርት ባሻገር ፕሬዘንቴሽን እኮ ነው። እንዲህም አይነት ፕሬዘንቴሽን አለ ብለሽ ከትምህርት በስተጀርባ ፕሬዘንቴሽን ፕሬዘንት እያደረኩኝ ጠፋብኝ። ከዛ ዞር ስል ህንዱ አስተማሪና ሚስቱ ቁጭ ብለዋል። አስተማሪ ሚስት ቆንጆ ናት። ሄይ ሲር ኢዝ ሺ ዩር ዋይፍ? የስ ኦ ሺ ኢዝ ሶ ቢዩቲፉል። ከዛ ክላሱ እንዳለ ሲስቅ እኔ ሃንዳውቱን ከፍቼ ቀጥሎ ምን እንደምል ቶሎ ማየት ጀመርኩ። እንደኛ ለፍቶም የተመረቃል። አሁን በርሲ እንዲህ ነው ያስመረቀው ቢባል አሁን ማን ያምናል? ታይ የመንግስት ኢንስቲትዩት ማጣጥሪ ላይ ሐዋሳ ሀሳብ ብድግ ብለን ሄደን ታይ ሲሆን ሰው ተዝናንቶ ይመለሳል። ጌታው ተብላልታል። ያልጋ ምን ከፍሎ ስለሌለ ቁጭ ብለን ዶርም እኮ በቃ ፈታ ብለው መጡ። ሐዋሳ ብለው በቃ እኛ ለመጎረር እኮ ነው። ምን ታስጎርሪያለሽ አንቺ? ነዛሽ እኮ አንቺ ባትናገሪ ኖሮ ሐዋሳ ሄደው ተዝናንተው ምናምን መጡ ይባል ነበር። ደውልልሻለሁ የኔ እናት። በቃ እሺ ሀዬ ሰላም ነው። እሺ ማሬ ቻው። እሺ
5 ዓመት ሙሉ ማለት ነው በሰላምታ ነው የገባሁት ግቢ። ሲጀምር ሁሉንም ይፈትሻሉ። እኔ ጋር ሲደርሱ እንዴት ነሽ ምናምን በኦሮምኛም በአማርኛም ሰላም እላለሁ፣ እገባለሁ። በጣም ሶሻብል ነበርኩ እና የመጽሔት ላስት ወርዳችንን ማለት ነው እኔና ጓደኛዬ እኛ ልንመረቅ እንችላለን፣ ብድር ይቀጥላል። አንዳንዴ ብር ኖረንም እንበደራለን። በቃ ሱስ ሆኖብን 20 30 40 ብር 50 ብር አንዴ ማለት ነው። ዶርም ውስጥ አናደዱን ጓደኞቻችን። ኦቨር አክት ማድረግ ፈለግን። ከዛ ሐዋሳ ሄደን ፈታ ብለን ለምን አንመጣ? አንድ ላይ ሲጠራቀም ብራችን 1000 ብር ከምናምን ነው። እንኳን ፈታ ሊያደርግ ማለት ነው። ብቻ ደረስን። ከምሽቱ 4 ሰዓት ደረስን። አልጋ ልንይዝ ምናምን ሄድንና ሴት ለሴት አብሮ ማደር አይቻልም፣ የተለያየ ሩም ምናምን ሲባል ቤተሰብ ነን ምናምን አይቻልም ምናምን ተባለን። ከዛ በኋላ የሆነ ድክም ያለ አልጋ ቤት ወሰዱን። ሲወስዱን ከላይ ያፈሳል፣ በጎን በኩል እንዲህ ተጣብቀን አደርን ማለት ነው። ልንዝናና እኮ ነው የሄድነው እኛ። እዛ በቃ ሳክሳችንን ሰክሰናል። በቃ 5 ስታር ሆቴል ውስጥ ነው የምናድረው። ህይወት በቃ ለእኛ ብሩህ ናት ብለን ነው። ከዛ በቃ ሽንት ቤት ራሱ የለውም፣ በፖፖ ነው የምትሸነው። አንኳኳችና ሴትዮዋ ፖፖ ሰጠችን። ከዛ ሶስታችን እንደዚህ ነው የተኛነው። ምንም እንቅልፍ አልወሰደንም። ከዛ ተኝተን ብቻ አሁን የደወልኩልህ የሀረሯ ጓደኛዬ ማለት ነው፣ ይሄን ዶርም እኮ 5 ስታር ውስጥ ነው ነጭ አንሶላ ላይ ተኝተዋል ብለዋል እኮ። ይሄኔ ግድግዳ ላይ ሰው ይሸናል እንዴ? ትውሃኑ ምኑ በቃ አልገባንም። እንዝናና ምናምን አለና ወይን ምናምን እየጠጣን እየተዝናናን ነው። ከዛ ጓደኞቻችን ከዶርም ሲደውሉልን ኧረ እኛ ሌላ ዓለም ውስጥ ነን፣ ሌላ ዓለም ውስጥ ነን። ማታ በቃ ያበለለት ምናምን ሆቴል ውስጥ ምናምን በቃ ዋናው ምኑ ምናምን ብለን ሰከስን ማለት ነው። ጠጣንና ምንም ብር የለንም። በቃ ለትራንስፖርት ምናምን አስቀመጠን። ኤቲኤማችን ውስጥ ያለነውን ብርም ለቃቅምን አወጣን። ኮስት ሼሪንጋችንን ምናምን ሩም ይዘን ከያዝን ከትራንስፖርት ላይ ሊሞልብን ነው፣ ነገ ልንቀር ነው ማለት ነው። ስለዚህ ቁጭ ብለን እንደር ተባባልን። የሆነ እንትን ውስጥ ቁጭ አለን። ሁሉም የሄደ ምናምን 8 ሰዓት ሆነ። ሁሉም ሰው የጠጣው ምናምን ሄደ። ከዛ አስተናጋጇ መጣች። እዚህ የሀረሯ ጓደኛዬ በጣም ግልጽ ናት። ከዛ ምን ይምጣላችሁ ምናምን ስትል ማደር ያለሽ አሳድሪን ምናምን፣ እኛ አሁን እዚህ የተቀመጥነው ልንዝናና አይደለም፣ እሺ ማደሪያ ስለሌለ ነው። በብራችን ካደረን ነገ ወደ ግቢ የምንመለስበት ስለሌለ እሺ ምናምን ብላ ቤቷ ወስዳ አሳደረችን። ከዛ ጠዋት ባስ ይዘን ሄድን። ከዛ ዶርም ምናምን ስንገባ በቃ ባጋችንን ይዘን እያነጠርን ምናምን የገባነው። መጀመሪያ የኔና አንቺ ወንፊት ነሽ ታዋርጂናለች፣ ግን በቃ በማርያም እንዳታዋርጂን፣ ያየነውን ችግር እንዳትናገሪ፣ በቃ እዚህ መሰከስ አለብን ምናምን። ኧረ እንሰክሳለን ምናምን ብለን ዶርም ገባን ማለት ነው። ዶርም ገባ እና የሐዋሳ ትሪፓችሁ እንዴት ነበር ምናምን ተቀወጠለት። በቃ ተዝናናን፣ በላን፣ ጠጣን ምናምን አለን። ከዛ እኔ አልቻልኩም፣ በቃ የሆነ ጨንቀኛል ካላወራሁ። ኧረ እዛ ሄደን ግድግዳው ላይ የተሸናብን ተናደዱብኝ ምናምን። በቃ ምንም ነገር አቋጥሪ ምናምን አለኝ። ብቻ በጣም ክሬዚ ፍሬንድስ ነበርን። በጣም ነው የምናስቀው። እኔ ደግሞ በጣም ሶሻብል ነበርኩ፣ በጣም ማስቅ ሰው ነበርኩ። ሌላ ጊዜ ደግሞ ሌሎች ጓደኞቼ ጋር እደውላለሁ፣ ሌሎች ደግሞ ያገዙኝ ሰዎች ጋር እደውላለሁ። ኮስተር ብለውም እንደ ማኪ ቁም ነገረኛ የሆኑ ሰዎች ጋርም እንደዚህም ደግሞ በጣም የሚያስቁ ጓደኞቼ ጋርም እደውላለሁኝ። እናንተ ግን ሰብስክራይብ እና ሼር አድርጉ። ድምፄ እስከሚቀየር ቻፕስቲኬ እስከሚደርቅ ድምፄ እስከሚቀየር ድረስ ነው የሳኩት እና በጣም አመሰግናለሁኝ ስላያችሁኝ። ትዝታችንን ከኔ ጋር ቁጭ ብላችሁ ስላዳመጣችሁ ሰብስክራይብ ሼር ማድረግ እንዳይረሳ። በሚቀጥለው በጣም በብዙ አስቂኝ ገጠመኞች ወደኋላ ሄጄ ስልክ እደውላለሁ፣ አመሰግናለሁ ምናምን ሰዎች ጋር ብዙ ነገር እናወራለን በስልክ። ዛሬ ብዙዎቹ ስልካቸው ኦፍ ነው፣ ከሀገር ውጭም ናቸው። እናንተ ግን የእውነት ፖድካስት ቤተሰቦች በሙሉ ሼር፣ ሰብስክራይብ አድርጉ፣ ኮሜንት ላይ ሀሳባችሁን ጻፉልኝ እና ደግሞ ይሄ ፕሮግራም ይቀጥል
በጣም ተመችቶናል። ደውይላቸው ለጓደኞችሽ እና አብረን ፈታ እንበል የምትሉ ጓደኞቼ፣ ቤተሰቦቼ የዩቲዩብ ከስር ኮሜንት ላይ አሳውቁኝ። በጣም ነው የምወዳችሁ። ባይ ባይ።